ሰላም እንዴት አላችሁ? ውድ የተከበራችሁ የሀገሩ ተከታታዮች፣ ባለፈው በክፍል 3 ጉዳይ ማየታችንን ልናስታውስ ይገባል። ክፍል 3 አማርኛ ፊደላት መካከል ሐመርኋና መ የተሰኙ ፊደላቶችን ቅርጻቸውንና እንዴት ሲነበባሉ የሚለውን ያየንበት ክፍል ነበር። እነሆ በዛሬው ዕለት ደግሞ በክፍል 4 በእነዚህ ፊደላት የተመሰረቱትን ቃላት የምናይ ይሆናል ማለት ነው። እንግዲህ እዚህ ጋር እንደምንመለከተው በእነዚህ ፊደላት የተመሰረቱ ቃላቶች አሉ። አብረን እናነባለን። ከዛ በፊት ግን ፊደላቶቹ እነማን ናቸው የሚሉትን ለማስታወስ ያክል እዚህ ጋር ያው ቁልቁል ጽፌያቸዋለሁ። አብረን እናነባለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። በዚህ መንገድ ማንበብ ይቻላል። ስለዚህ በእነዚህ ፊደላት ደግሞ የተመሰረቱትን ቃላቶች ማየት ይቻላል። ለምሳሌ ሀ በሚለው እዚህ ጋር ሀ በሚለው እንደምንመለከተው እዚህ ጋር ሐመር ይላል። ሐመር። ሌላኛው ሁለተኛው ቃላችን ደግሞ ሐሴት ይላል። ትርጉማቸውን ስንመለከት የመጀመሪያው ያው ሐመር ማለት እንግዲህ በግዕዝ ቋንቋ የተጻፈ የተነገረ ሲሆን ያው መርከብ እንደማለት ነው። ሐሴትም ያው የግዕዝ ቋንቋ ነው፣ ደስታ እንደማለት ነው። እነዚህን ፍቺዎች ይዞ እናገኘዋለን። ስለዚህ እነዚህን ቃላት የመጀመሪያ ፊደላት ስንመለከተው በሶስተኛው የአማርኛ ፊደል ገበታ ማለት ነው። በሶስተኛው ፊደል በሐመርኋ የተመሰረቱ ቃላቶች ናቸው። በዚሁ በራሱ በሐመርኋ በሁለተኛው ፊደል ወይም በካይቡ ስንመለከት ደግሞ የሚከተሉትን ፊደላት እናገኛለን። ምሳሌ ሁ ሁሰት፣ ሁለተኛው ሁከት። የሁለቱን ፍቺ ስንመለከት ሁሰት አንዳንድ ጊዜ ውሰትም እያሉ ይጠሩታል። በእርግጥ ግን ሁሰት ማለት ከሌላ የተወሰደ እንደማለት ነው። እንደ ውርስ ተደርጎ የተወሰደን ነገር በሁሰት እንላለን። እንደ ውርስ ተደርጎ የተወሰደን ነገር ሁሰት ብለን እንጠራዋለን። ሁከት ደግሞ ረብሻ ወይም ጥሩ የሆነ አካባቢ ሳይፈጠር ሲቀር ሁከት ነው። ወይም በአካባቢው ሰላም አልሰፈነም ብለን ለመግለጽ ስንፈልግ አካባቢም ላይሆን ይችላል። አንድ ሰው በግሉም በተለያየ አጋጣሚ ሁከት ሊገጥመው ይችላል። የአእምሮ መጨናነቅ ወዘተ። እነዚህ ነገሮች ሁከት ብለን እንጠራለን። ምቹ ያልሆኑ ስሜቶችን በሙሉ ሁኔታዎችን በሙሉ ሁከት ብለን እንጠራዋለን። ረብሻ ማለት ነው። ሶስተኛው ሂ እዚህ ጋር እንደምንመለከተው ሂ በሚለው የተመሰረተውን ቃል ስንመለከት ሂሳብ ከቋንቋዎቹ ማለት ከትምህርት አይነቶች አንዱ ነው። ሂሳብ መደመር፣ መቀነስ፣ ማካፈል ሌሎችንም የመሰረታዊ ሂሳብ ስሌቶች የያዘ ነው ማለት ነው። ሁለተኛው ሂደት እዚህ ጋር በደንብ እንመልከተው። ፊደሏ ያው የመነሻዋ ሂ ናት። ሂደት ብለን እንጠራለን። ሂደት ማለት አንድ ነገር በክንውን ላይ ያለ መሆኑን የሚያስረዳ ቃል ነው። ሂደት ምንለው ያላለቀ ነገር በጅምር ላይ ያለን ነገር ሂደት ብለን እንጠራዋለን። ስለዚህ ሂደት ሌሎችንም ቃላት ያው እናንተ እየጨመራችሁ ማለት ነው። ሁለተኛው ሐራጅ ይለዋል። ያው ሐራጅ ማለት አንድ ነገር ከሚጠበቀው በታች በሆነ ዋጋ ሲሸጥ ሐራጅ እየተባለ ይነገራል። ሐራጅ ማለት ዝቅተኛ ዋጋ እንደማለት ነው። ሐራ ያው የሰው ስም ነው። ሁለተኛው ሄ በሚለው እዚህ ጋር ሄደ ብለን መናገር እንችላለን። ጉዞን ያመለክታል። ሌላኛው ደግሞ ሄሰ ሂስ ሰጠ
ትችት ሰጠ፣ ገመገመ፣ መዘነ፣ ለካ እንደማለት ነው። የዚህን ትርጉም የያዘ ነው። ያው የቃሉ መነሻ አምስተኛው የሐመርኋ ፊደል ሄ በተሰኘው ፊደል የተመሰረተ ቃል ነው። ደጋግማችሁ እናንተም እዩት። እነዚህን ብቻ አይደሉም፣ እናንተ ደግሞ ተጨማሪ ቃል እየመሰረታችሁ ተለማመዱ። ስድስተኛውና ሌላኛው ፊደል ህ ነው። ህ በሚለው የተመሰረተ ቃል ህብረተሰብ፣ ህዝብ ልንል እንችላለን፣ ህብረት ልንል እንችላለን፣ ወዘተ ሌሎችም አሉ። በዚህ መንገድ እናነባለን። የመጨረሻውና ሰባተኛው ፊደል ሆ ነው። በዚህ ፊደል የተመሰረቱ ቃላቶችን ስንመለከት ሆሴ ይላል። ሆሴ ይህም እንግዲህ የአንድን ግለሰብ መጠሪያ የሚገልጽ ነው። ሌላኛው ደግሞ ሆምጣጤ። ሆምጣጤ ማለት ለአፍ የሚመር ጣዕሙ በጣም አስቸጋሪ የሆነ ምንም ጣዕም የሌለው ከጣዕም ይልቅ መራራነቱ ያመዘነን ነገር ሆምጣጤ ብለን እንጠራዋለን። ለአፋችን የሚማረር ነገር ቴስቱን ወይም ያለውን ጥጥናውን ስንለካ መራራ የሆኑ ነገሮች የምንገልጽበት ሆምጣጤ ብለን እንጠራዋለን። መራራ ማለት ነው ትርጉም። ሌላኛው በዛሬው ዕለት የምናየው ሁለተኛው ፊደል ደግሞ መ ነው። መ እንግዲህ የፊደሉን ቅርጽ ስንመለከተው ባለፈው ክፍላችን እንደተነጋገርነው ሁለት ቀለበቶችን ከላይ በአንድ አግዳሚ በማያያዝ የሚመሰረት ፊደል ሲሆን በዚህ ፊደል የተመሰረቱ ቃላቶችን ስንመለከት ደግሞ ምሳሌ እዚህ ጋር እንደምትመለከቱት መሰላል ማለት ይቻላል። መሰላል ማለት መውጫ መውረጃ መሸጋገሪያም እንደማለት ይሆናል። እሺ መውጫ መውረጃ ከላይ ወደ ታች ወደ ላይ የምንወጣበት ወደ ታች የምንወርድበት መሸጋገሪያ እንደ ድልድይ ሆኖ የሚያገለግል ማለት ነው። ሁለተኛው ፊደል ቃል በዚህ የተመሰረተው ቃል መሪ ነው። መሪ ማለት አስተዳዳሪ ወይም ቀድሞ የሚገኝን ነገር መሪ ብለን እንጥረዋለን። በቋንቋው ሕግ መሰረት መጀመሪያ የተገኘን ነገር መሪ እንለዋለን። ሌላው በዚሁ ቃል ፊደል የተመሰረተ ቃል መምህር። ሌሎችም ቃላቶች አሉ፣ እናንተ በደንብ ተከታተሉ። ሁለተኛው mu በሚለው ነው። እዚህ ጋር ቀስቱ እንደሚያመለክተው ሙዝ ማለት ይቻላል። ሙዝ ያው ከፍራፍሬዎች ውስጥ አንዱ ነው። ጣፋጭ ነው። እንግዲህ በጣም ጥሩ ይሄን ነው። ሌላው ደግሞ ሁለተኛው ሙሽራ። ሙሽራ ማለት ይቻላል ሙሉ፣ እዚህ ጋር ሙሉ ማለት ይቻላል። በሶስተኛው ፊደል ደግሞ ሚ በተሰኘው ፊደል ስንመለከት ሚዛን፣ ሚዛን። ሌላው ደግሞ እዚህ ጋር ሚጥሚጣ ማለት ይቻላል። ማ በአራተኛው ወይም በራቡ ማ በተሰኘው ፊደል ደግሞ እዚህ ጋር ማርያም ማለት ይቻላል። ማር፣ ማህሌት ወዘተ ሌላም ማለት ይቻላል። እናንተ ትጨምራላችሁ ማለት ነው። ሌላኛው የዚሁ አምስተኛው ፊደል ሜ ነው። ሜ በተሰኘው ፊደል የተመሰረቱ ቃላቶች ሜትር፣ ሜትር እንግዲህ ለተለያዩ ነገሮችን የምንለካበት ማለት ነው። ሜዳ ምንም ነገር የሌለው ያው በሳር የተሸፈነ ከዛ ውጭ ሌሎች አትክልቶች የሌሉበት የተስተካከለን ቦታ ሜዳ ብለን እንጠራዋለን። ሜዳሊያ እንግዲህ ሜዳሊያ አሸናፊ በተለያዩ ውድድሮች አሸናፊ ለሆኑ ሰዎች የሚሰጥ ሽልማት ነው ማለት ነው ሜዳሊያ ብለን የምንጠራው።
ስድስተኛው የመዝርያ ሲሆን ም በተሰኘው ፊደል የተመሰረቱ ቃላቶችን ስናይ ምስራቅ ፀሐይ መውጫ ነው። ሁለተኛው ምሳሌ ምላስ ማለት ይቻላል። ሌላው የመጨረሻው ሰባተኛው ፊደል ሞ ነው። ሞ በሚለው እዚህ ጋር እንደምንመለከተው ሞራ ማለት ይቻላል። ሞዴል፣ ሞኝ እነዚህና የመሳሰሉትን ቃላቶች መመስረት ይቻላል ማለት ነው። ስለዚህ እናንተ ደግሞ ቪዲዮውን ደጋግማችሁ እያያችሁ ቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ በአስተያየት መስጫው ላይ እየጻፋችሁ እንድትከታተሉ የቋንቋ ባለቤት እንድትሆኑ ስላሳስባለሁ። በሌላ ጊዜ በሌላ ፊደላት አማካኝነት ማለት ነው እስከምንገናኝ ያው ከመቀጥሎ ያሉትን ሁለቱን ፊደላት ማለትም ሰና ረ የተሰኙ ሁለት ፊደላቶች አሉ። እነሱን የምናይ ይሆናል። ለዛሬው በዚሁ ተሰናበትኳችሁ። መልካም ጊዜ